ነገር ነበር በነቢያት አፍ እንደግል አንዱ በእግዚአብሔር ባንዱ በመንፈስ እንደግል አንድ ቀን እንዲሆን ፀሐይ ሲወጣ እንደግል የናፈቅነው ንጉሥ ሥጋ ለብሶ መጣ እንደግል አብርሃም ያንተን ማየት ናፈቀ እንደግል ዳዊት በኤፍራታ ልደቱን አወቀ እንደግል ኢሳያስ ከድንግል ሲወለድ አየና እንደግል ተናገረ ምልክት አለና እንደግል ከያዕቆብ ይወጣል ሲባል እንደግል የማይሆንለት እናቱ ድንግል እንደግል ከሕዝቡ መካከል ሆኖ የሚያበራ እንደግል ነፍሱ ፈራረሰ የጨለማው ሥራ እንደግል እንደግል ከእረኞች ጋር ቤተልሔም ግቦ እንደግል ከነገሥታቱ ጋር መሃን አቅርቦ እንደግል እንስለታኑ ይገባዋልና እንደግል አለቅነት ስልጣን በጫካው ነውና እንደግል በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አለ፣ ታላቅ ፍርሃትም ነው። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። የቅዱስ ሉቃስ ወንጌል ምዕራፍ 2 ቁጥር 8። ከያዕቆብ ይወጣል ሲባል እንደግል የማይሆንለት እናቱ ድንግል እንደግል በሕዝቡ መካከል ሆኖ የሚያበራ እንደግል በእርሱ ፈራረሰ የጨለማው ሥራ እንደግል ከእረኞች ጋር ቤተልሔም ግቦ እንደግል ከነገሥታቱ ጋር መሃን አቅርቦ እንደግል እንስለታኑ ይገባዋልና እንደግል
ሆኗል በጫታው ነውና ድንግል ናሁ ድንግል ናሁ ድንግል ናሁ ድንግል ናሁ ድንግል